እሺ ሰዎች ፊልሙን ከመጀመራችን በፊት ቀለል አድርጋችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩት። ታሪኩ የሚጀምረው አንዲት ወጣት ልጅ ክፍሏ ውስጥ ሆና በኮምፒውተሯ ፎቶዋን ኤዲት ስታደርግ ነው። በራሷ ውበት ደስተኛ ስላልሆነች ጥቃቅን ነገሮችን ለመቀየር ትሞክራለች። ነገር ግን በዚያ ክፍል ውስጥ የህይወቷን አስከፊ ቅጽበት እንደምታሳልፍ ቅንጣት ታክል አልጠረጠረችም ነበር። ልጅቷ ኮምፒውተሩ ላይ ያለውን የፎቶዋን ምስል አቀረበችና ላጲስ በመጠቀም ፊቷ ላይ ያለውን ጥቁር ነጠብጣብ አጠፋች። በዚያ ጊዜ ግን ያልታሰበ ነገር ተከሰተ። ከስክሪኑ ውጭ ባለው እውነተኛ ፊቷ ላይ ያለው ነጠብጣብ አብሮ ጠፋ። በመስተዋት ስታየው የተፈጠረው ነገር እውነተኛ መሆኑን አረጋገጠች። ወደ ኮምፒውተሯ ተመልሳ የምስጢራዊ ኃይል እስከምን ድረስ እንደሚሄድ ለመፈተን ወሰነች። አዲስ መሳሪያ መረጠችና በፎቶዋ ላይ ያለው ወገቧን አቀጠነችው። ወዲያውኑም ከስክሪኑ ውጭ ያለው እውነተኛ ወገቧ በፎቶ ላይ ባደረገችው ልክ ቀጠነ። ልጅቷ ያለምንም አካላዊ ድካም ክብደት በመቀነሷ ተደስታለች። ይህ ሁሉ እንግዳ ነገር ቢሆንም ብዙም ሳታመነታ ለውጦችን ለመቀጠል ወሰነች። የብሩሽ መሳሪያውን በመምረጥ ጉንጯ ያለምንም ሜካፕ ሁልጊዜ ቀይ ሆኖ እንድታይ ያደረገችው። ልክ እንደ ቀደሙት ሙከራዎች ሁሉ በፎቶ ላይ ያደረገችው ለውጥ በእውነተኛ አካሏ ላይ ተከሰተ። በመስተዋት ስታይ በውበቷ ይበልጥ ተመሰጠች። ነገር ግን በዚያው ቅጽበት ሁኔታው ተቀየረ። በመስተዋት ያየች ሳለ አንዱ አይኗ ወደ ነጭነት ሲቀየር አስተዋለች። ደንግጣ ወደ ኮምፒውተሯ ስትመለስ ላጲሱ ያለ እሷ ትዕዛዝ በራሱ መስራት ጀመረ። በፎቶሾፕ ላይ አይኗን የሰረዘ ነበር። ኮምፒውተሩ የራሱ ህይወት ያለው ይመስል ከመጠን በላይ በሆነ ኃይል ይንቀሳቀሳል። ላጲሱን ለማቆም ብትታገልም ልፋቷ ሁሉ ከንቱ ሆነ። መሳሪያው ሁለቱንም አይኖቿን አጥፍቶ ሙሉ በሙሉ እውር አደረጋት። በከፍተኛ ፍርሃት ውስጥ ሆና ሁኔታውን ለማቆም የምትችለውን ሁሉ ብታደርግም ላጲሱ አሁንም በራሱ መስራቱን ቀጥሎ ልጅቷ ምንም ሳታደርግ አፏ ሙሉ በሙሉ አጠፋው። በከፍተኛ ድንጋጤ ውስጥ ሆና የሞት ፍርሃት ተሰማት። በመጨረሻም ተስፋ በመቁረጥ ኮምፒውተሯን ዘጋችው። በዚያ ቅጽበት አይኖቿ፣ አፏና የፊት ገጽታዋ ልክ እንደ ቀድሞ ተመለሱ። ሁሉም ነገር ወደ ነበረበት በመመለሱ ተገርማና ፈርታ ኮምፒውተሩን ዳግም ሲከፍተው ፎቶ ምንም አይነት ለውጥ ሳይደረግበት መደበኛ ሆኖ አገኘችው። ምናልባት በምናቤ የፈጠርኩት ይሁን ብላ ራሷን መጠየቅ ጀመረች። ነገር ግን ይህንን አስፈሪ ታሪክ እዚያው ላይ ለማቆም ኮምፒውተሩን ልታጠፋው ስትል በጠፋው ስክሪን ነጸብራቅ ላይ አንድ ነገር አየች። ከጀርባዋ ቆማ የምትታየው የራሷ ነጸብራቅ አይንና አፍ አልነበራትም። ልክ በፎቶሾፑ እንደጠፋው አይነት ደንግጣ ወደ ኋላ ብትዞርም ክፍል ውስጥ ማንም አልነበረም። በፍርሃት የተንቀጠቀጠች ቁልፏን ይዛ ከቤት ለመውጣት ወደ መኪናዋ ፈረጠጠች። ልጅቷ ከቤት ወጣ ወደ መኪናዋ ስትጠጋ በክፍሏ ውስጥ ያለው ኮምፒውተር ያለምንም ሰው ንክኪ በራሱ ተከፈተ። በቀጥታም በፎቶሾፕ ውስጥ ወዳለው ፎቶዋ አመራ። በዚያው ቅጽበት ኮምፒውተሩ በራሱ አንድ መሳሪያ መርጦ በፎቶ ውስጥ ያለውን የልጅቷን ጭንቅላት ከበበው። ልጅቷ ወደ መኪናዋ ልትገባ ስትል የሆነ አስከፊ ነገር ሊፈጠር እንደሆነ እንግዳ ስሜት ተሰማት። ነገር ግን ምንም ልታደርግ አልቻለችም። በኮምፒውተሯ ላይ ያለው ድሌት የሚለው ቁልፍ በምስጢራዊ ሁኔታ ተጫነ። በፎቶ ላይ ያለውን ጭንቅላት አጠፋው። በተመሳሳይም ከቤት ውጭ የነበረ እውነተኛ አካሏ ራሱ ተቆርጦ መሬት ላይ ወደቀ። በኮምፒውተሩ ስክሪን ላይ የምታየው ፎቶ ብቻ ሲሆን በልጅቷ ጭንቅላት ፋንታ ግን ባዶ ቀዳዳ ብቻ ቀርቷል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳረሱ። ይመቻችሁ። ቻው።